የሚዲያ አንደኛ ደረጃን የተቆጣጠሩት የኛ ድምቀቶች፣ የኛ ከዋክብቶች፣ የኛ ጨረቃዎች መጥተዋል። ኤቭሪባዲ ጋይስ ማለት ነው። ሰብስክራይብ የረሳችሁ ሰብስክራይብ በማድረግ ሼር፣ ላይክ በማድረግ እነዚህ መልካም ነገርና እውነትን የሚያንጸባርቅ ትምህርት ነክ ቪዲዮዎች፣ ፕራንኮች የሚያስተላልፉ ብሩክ ኤንድ ሃይሚ ተቀላቀሉ ማለት ነው። ኤቭሪባዲ ጋይስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህኛው ቻናል ተከታታዮች አቤት ጠፍቻለሁ። ባይዘው እንዴት ናችሁ? ሰላም ናችሁልኝ? የምወዳችሁ እንዴት ነው? ሁሉ አማን፣ ሁሉ ሰላም። የረመዳን ስራ እንዴት ይዟችኋል? እኔ እንግዲህ ያው ኢጃዛ ነኝ። ከነገ ጀምሮ ደግሞ ያውን ጾም አለ ማለት ነው። እንዴት ናችሁ? ሰላም ናችሁልኝ? የምወዳችሁ የማከብራችሁ እንግዲህ በቲክቶክ መንደር ድምቅ የሚያደርጉ ሚዲያውን የተቆጣጠሩት እውነትን ይዘው የሚጓዙ ለኦዲየንስ ክብር ያላቸው በርከክ ንጥፍ ብለን የምንቀበላቸው አቀባበል እንደ አየር መንገድ ሃይሚዬ የምትወደድ በሚዲያ ተወዳጅነት ያገኘች አረ ሀብታም ሳቅናለኝ እና የስራችን ፓወር ውስጣችን የገባች በፍቅራቸው የገዙን ሃይሚና ብሩኬ ማለት ነው። እና እነሱን ያለ ማድነቅ ማለት ምንድነው? ንፉግነት ነው። ቶሎ ከች በሉ፣ ሰብስክራይብ ላይክ በማድረግ መልካምነታችሁን አሳዩ ማለት ነው። የስተርዴ እንግዲህ ሃይሚዬ እንደተናገረችው ዱባይ በሚለው ፕራንክ ሰርታ ነበር። የልጆች ድምጽ አለን ታውቃላችሁ፣ ህጻናት ሙያ ነኝ እና ደስ በሚል ማለት ነው በጣም የሚወደዱ ዛሬ ደግሞ በሚያምር ያፈገግታቸው፣ ያሳቃቸው፣ ያጨዋታቸው ብዙ ነገርን የሚያስታውሱ ናቸው። ሃይሚዬና ብሩኬ ፈጣሪ ባሉበት ይጠብቃቸው፣ ምኞታቸው ሁሉ ዊሽ ይሳካ ማለት ነው። በሚዲያ አንደኛ ናቸው። ወደዳችሁም ጠላችሁም ሁሌም ወደፊት እውነትን ይዞ የሚጓዙ ብሩክ ኤንድ ሃይሚ ወይዘው እየጨፈኑ የልጅ ድምጽ አለ እና ውዶቼ ማለት ነው። ስለ ብሩክና ስለ ሃይሚ ባወራ አይደክመኝም። እና ያው እንግዲህ ይሄ ይመስላል። እንዳይበዛባችሁ አይገርማችሁም? 2 ደቂቃ ማለት ነው ጠፍቻለሁ። ያው ግዴታ የሰው ቻናልን ችላ ማለት ጥሩ አይደለም። የሰው ቻናል ነው። ቶሎ ቪዲዮ መጫንም አልቻልኩም። እና ውዶቼ ማለት ነው ብሩክና ሃይሚዬን በጣም ነው የምወዳቸው፣ በጣም ነው ማከብራቸው። እኔን ታውቁኛላችሁ። አንድ ሰው ከወደድኩ እታገላለሁ ማለት ነው። እታገላለሁ። ስለዚህ አንድ ሰው ሃይሚዬና ብሩክን በመልካም ነገር ነው እንጂ በክፉ የሚያነሳ ካለ ጭጭ ነው የምናደርገው። ጭጭ እኔ የጨረቃ ፋሚሊ ነኝ እና ውዶቼ ሁሌም ወዳቸዋለሁ፣ አከብራቸዋለሁ። ሃይሚዬን በጣም ነው መወዳት፣ ወላሂ ነው የምላችሁ፣ በጣም ማለት ነው። ከመውደድም እሰስታታለሁ። በዛ ላይ ደግሞ ለኦዲየንስ ያላቸው ክብር፣ ስርዓታቸው ያስቀናሉ እኮ። ከአይን ያውጣቸው። ቱቱቱ በሉ እያንዳንዳችሁ ማለት ነው። እና ሃይሚዬንና ብሩክን መከታተል ማለት አንደኛ ለራስም ነው። ሪያሊቲውን ያልሆነ ውሸትን መከታተልና እውነትን መከታተል አስቡትና ብሩክና ሃይሚን መከታተል ውስጣችሁ ይደሰታል ማለት ነው። ትምህርት ነክ ጥቅሳቸው ትምህርት ሰጪ። ስለዚህ ገባ በሉ። የሚዲያ ድምቀት፣ የሚዲያ አንደኛ ብሩክ ኤንድ ሃይሚቲ እና ወዶቼ እህቶቼ እንግዲህ ታውቁኛላችሁ። ጠፍቻለሁ። ባይዘው የሰው ቻናል ነው እንደሆነ አላውቅም። የቻናል ቪዲዮም እየለቀኩበት አይደለም። እና ሁሌም ወዳችኋለሁ፣ አከብራችኋለሁ። መልካም የረመዳን ስራ እንግዲህ